የሸዋ ጠቅላይ ግዛት አሳምነው እዝ የክፍለ ጦር አባላት በፈጸሙት የከተማ ውስጥና የገጠር ግንባር ኦፕሬሽኖች ያገዛዙን ሰራዊት አይቀጡ ቅጣት በመቅጣት የድል ባለቤት መሆናቸው ተገለጸ። በእንጨት ቆረር ከተማ ድንገተኛ ጥቃት በመፈጸም የሻምበል አመራሩን ጨምሮ በርካታ ምርኮኞችንና ቁሳቁሶችን የማረኩት የአጼ ዘርዓ ያዕቆብና የአጼ አምደ ጽዮን ኮር አሃዶች በመንዝ አውራጃም የጠላትን ወራሪ ኃይል በሁለት ግንባር መተው መመለሳቸው ተሰምቷል። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ ስር የሚገኘው የአጼ ዘርዓ ያዕቆብ አንደኛ ኮር ነጎድጓድ ክፍለ ጦር በደብረ ብርሃን ከተማ ዙሪያ በፈጸመው ልዩ የከተማ ውስጥ ኦፕሬሽን በአገዛዙ ሰራዊት ላይ ከባድ ጉዳት ማድረሱን የዙ የግንባር መረጃ አመላክቷል። በዛሬው ዕለት ግንቦት 4 ቀን 2018 ዓ.ም ከንጋቱ 12 ሰዓት ጀምሮ እንጨት ቆረር ከተማ ድረስ ዘልቆ በመግባት በተወሰደ ጥቃት የክፍለ ጦሩ አባላት በጠላት ኃይል ላይ የማያዳግም እርምጃ መውሰዳቸውም ተገልጿል። በዚህ ኦፕሬሽን አንድ የዋና ሻምበል አመራር በቁጥጥር ስር መዋሉ የተገለጸ ሲሆን አንድ የመቶ አለቃ አመራርን ጨምሮ 3 የጠላት ኃይሎችም ተደምስሰዋል። 7 የሰራዊቱ አባላት ደግሞ ከባድ ቁስለኛ ሲሆኑ 2 ክላሽንኮቭ፣ 120 ጥይት፣ ካዝናዎችና የደንብ ልብሶች መማረካቸውንም እዙ በመረጃው አረጋግጧል። በተመሳሳይ መረጃ በሸዋ ጠቅላይ ግዛት በመንዝ አውራጃ የሚንቀሳቀሰው የአጼ አምደ ጽዮን ኮር የምኒልክ ክፍለ ጦር አሃዶች በሁለት ግንባር ተከፍቶ የመጣውን የአገዛዙን ጥምር ጦር መምታታቸው ታውቋል። ከመንዝ ላሎ ምድር ወረዳ ወገሬ ከተማ ወደ ጦለኖስ ወረዳ ሲንቀሳቀስ በነበረው ኃይል ላይ በተወሰደ እርምጃም 2 የመከላከያ አባላት ሲገደሉ ከ4 በላይ የሚሆኑት ደግሞ ቆስለዋል ተብሏል። በሌላ በኩል ከመንዝ ቀያ ወረዳ ዘመሮ ከተማ ተነስቶ ወደ ክምር ድንጋይ በማቅናት ላይ የነበረው የጠላት ጦር በምኒልክ ክፍለ ጦር ሻለቆች ክፉኛ መመታቱና ቁጥሩ በውል የማይታወቅ የጠላት ኃይልም ሙትና ቁስለኛ መሆኑ ተገልጿል። ያሳምነው እዝ በግንባር መረጃው እንዳመለከተው በጦር ሜዳ ሽንፈት የገጠመው የአገዛዙ ሰራዊትም በመንዝ ላሎ ወረዳ የጦልና አካባቢው ነዋሪዎች ላይ ዝርፊያ ፈጽሟል ብሏል። በተለይም የአቶ ታምሮ ወንደሰን የተባሉ ግለሰብ መኖሪያ ቤትን ሰብሮ በመግባት ከ37,000 ብር በላይ ጥሬ ገንዘብ መዘረፉንና በሞተር ስራ ላይ በተሰማሩ ወጣቶች ላይም ተመሳሳይ የንብረት ዘረፋ በአገዛዙ ሰራዊት አባላት መፈጸሙን የኮሩ መረጃ ጨምሮ ገልጿል።